ኢሞ ላይ ቁጭ ብለን እየተጠቀምን እየተጻጻፍን እንዲሁም ደግሞ እያወራንበት ነገር ግን ሌላ ሰው እኛ ኦንላይን እንዳለን እንዳይን እንዴት ነው ማስተካከል የምንችለው? ብለን ስናየው እንግዲህ እኛ እያወራንበት ነው እየተጠቀምንበት ነው። ነገር ግን እኛን ሌላ ሰው እኛ ኦንላይን እንዳለን እንዳይን እንዴት ነው ማስተካከል የምንችለው የሚለውን አብረን የምናይ ይሆናል ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁት የያብ ስራ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ስትርፍርፍ ይበልልኝ። እንግዲህ እንዲሁም ደግሞ ከሀገር ውጭም ያላችሁት እህት ወንድሞቼ ልፋታችሁ ፍሬ አፍርቶ በሰላም ለሀገራችሁ ያብቃችሁ ያብቃን እያልኩኝ እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ከልቤ አመሰግናለሁ። ዛሬ እንግዲህ የምናየው ኢሞ ላይ ቁጭ ብለን እያወራንበት እንዲሁም ደግሞ እየተጠቀምንበት እንዴት ነው ኦንላይን እንደውን ለሌላ ሰው እንደ አሳይ እንዴት ነው ማድረግ የምንችለው የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ ቀጥታ ወዴት እንሄዳለን? ወደ ኢሞአችን እንገባለን ማለት ነው። ቤተሰብ ኢሞ ላይ እኛ እኮ ቁጭ ብለን እያወራንበት ነው። ነገር ግን ሌላ ሰው እኛ ኦንላይን እንደሆን እንዳይን እንዴት ነው የምናደርገው? እንግዲህ አንዳንድ ሰዎች እኛ ኦንላይን መግባታችንን እኛ እኮ ኢሞ ላይ የምንገባ ወይም ቤተሰብ ልናወራ ነው ወይንም ደግሞ ቅርብ የሆነ ሰው ልናወራ ነው የምንገባው። የእኛን እግር ጠብቆ እኛ ኦንላይን መግባታችንን አይቶ የሚደውሉ ሰዎች አሉ። ስለዚህ እንደዛ አይነት ሰዎች እኛ ጋር እንዳይደውሉ እኛ ኦንላይን መግባታችንን እንዳያሳየው ማድረግ እንችላለን ማለት ነው። እሱም እንዴት ነው የምናደርገው ብለን ስናየው በቀላል መንገድ ኢሞአችን ላይ እንገባለን ማለት ነው። ኢሞአችን ላይ ከገባን በኋላ እንግዲህ ኢሞአችን እንደዚህ ከፈተልን። ኢሞአችን እንደዚህ ሲከፍትልን ምን እናደርጋለን? ወደ እዚች ጋር እንሄዳለን ማለት ነው። እዚህ ጋር ማሰምርበትን ምልክትን ይዋት። እቺ ምልክት ማለት ነው እኔ ጋር 3 መስመር ነው የሚያሳየው። አንዳንዱ ሰው ጋር ደግሞ ፕላስ ምልክት ነው የምታሳየው። ከታች በኩል በቀኝ በኩል ይዋት። እኔ ጋር 3 መስመር ነው የምታሳየው። አንዳንድ ስልክ ላይ ደግሞ ፕላስ ምልክት ነው የምታሳየው። እቺ ማለት ነው እንደየስልኩ ይለያያል። ከዛ ፕላስም ከሆነ ፕላሷን እንነካለን። የኔ አሁን ለምሳሌ 3 መስመር ስለሆነች 3ቷን መስመር ነካለው ማለት ነው። አሁን ወዴት አስገባኝ? ወደ እኔ ፕሮፋይል ወደ ሴቲንግ አስገባኝ ማለት ነው። እንግዲህ እነኚህ ሴቲንጎች በሩልኝ መጡልኝ። አሁን ከዛም በኋላ ምን ነካለው? እዚች ጋር ሴቲንግ የምትለዋን እንነካለን። አሁን የት ውስጥ ገባው? የራሴ ፕሮፋይል ውስጥ ገባሁኝ ማለት ነው። እኔ ፕሮፋይል ውስጥ ገባው። ወደ ላይ ሳብ እናደርጋትና ይሄ ሁሉ የሴቲንጎች አሉ። አሁን የትኛዋን እንነካታለን? እቺኛዋን ይዋት፣ ማሰምርበትን ይዋት። እቺ ቁልፍ ምልክቷን ማለት ነው። እቺ ማሰምርበትን እማጥቁራትን ይዋት። እቺን ቁልፍ ምልክቷን እንጫናለን። ተጫንኳት ማለት ነው። ከዛ ምን አመጣልኝ? እዚህ ጋር ኤቭሪዋን የሚላለ ኖቦዲ የሚላለ ሬሊ ታይም ቻት የሚላለ። እንግዲህ እቺ ሬሊ ታይም ቻት ማለት ውል ጊዜ እንደማለት ነው። ኤቭሪዋን ማለት ውል ጊዜ እንደማለት ነው። ከዛ እናንተ የትኛዋን ነው የምትጫኗት? ሬዲ ሪስፔክት የምትለዋን እቺኛዋን ማለት ነው። 3ኛ ላይ ያለችዋን ሬዲ ሪስፔክት የምትለዋን አንዴ ትጫናላችሁ። ከዛ ምን ይመጣላችኋል? እንደዚህ ይመጣላችኋል። ኤቭሪዋን ማይ ኮንታክትስ ኖቦዲ ብሎ 3ቱን መስመሮች ሶስቱን ያመጣላችኋል ማለት ነው። ስለዚህ ኤቭሪዋን ማለት አንደኛ ላይ ያለው ይሄ ማለት ነው። ይሄ የማሰምርበት አንደኛ ላይ ያለው ከተጫናችሁ ሁል ጊዜ እናንተ ኦንላይን ላይ ስትገቡ የእናንተ ከስተመር የሆነ ሁሉ ኢሞ የምታወሩበት ኢሞአችሁ ላይ ያለ ሰው ሁሉ እናንተ ኦንላይን እንደሆናችሁ ያሳያችኋል ማለት ነው። ለሁሉም ሰው ኤቭሪዋን የሚለውን ከተጫናችሁት ማለት ነው። ሁለተኛ ላይ ያለውን ደግሞ ማይ ኮንታክትስ የሚለውን ከተጫናችሁት ደግሞ ሁለተኛ ላይ ያለውን እሱ ደግሞ እናንተ የምትፈልጓቸው ሰዎች ብቻ እናንተ ኦንላይን እንደሆናችሁ እንዲያዩዋችሁ የምትፈልጉ ሰዎች ብቻ። አሁን ማይ ኮንታክት የሚለውን ብቻ ነው ወዴት ይወስደኛል? ወደ ኢሞዬ ይወስደኛል ማለት ነው። ስም ዝርዝር ውስጥ ያስገባኛል። ማይ ኮንታክትስ የሚለውን ስጫ ነው እናንተ የምትፈልጉትን ሰዎች ብቻ ኮንታክት ማድረግ ትችላላችሁ ማለት ነው። የምትፈልጉትን ሰዎች መርጣችሁ
ኮንታክት ማድረግ ትችላላችሁ። የምትፈልጉት ሰዎች ብቻ ኦንላይን እንዳያዩዋችሁ ማድረግ ትችላላችሁ ማለት ነው። ሁለተኛ ላይ ያለችዋል ለምሳሌ እክሌ እኔ ኦንላይን ላይ እንደሆንኩኝ እንዳያኝ ይፈልጋሉ ካላችሁ ስማቸውን ቲክ ታደርጋላችሁ ማለት ነው። ማይ ኮንታክት የሚለውን ስትነቁ ቀጥታ ወደ ኢሞአችሁ ይወስዳችኋል፣ ወደ ስም ዝርዝር ማለት ነው። ማንን ነው ማድረግ የምትፈልጉት ብሎ ያስመርጣችኋል ማለት ነው። ግን እናንተው ከዛ ሶስተኛ ላይ ያለችዋን ደግሞ እቺን አሁን የማሰምርበትን ማለት ነው። ይኸው የኔ አሁን ያለው ኖቦዲ ላይ ነው ያለው ማለት ነው። ኖቦዲ ማለት ደግሞ ሁሉንም ሰው በቃ ሁሉም ሰው እኔ ኦንላይን በገባውኝ ሰዓት ማንም ሰው ኦንላይን ላይ እንደሆንኩኝ እንዲያየኝ አልፈልግም ካላችሁ ደግሞ ኖበዲ ትላላችሁ ማለት ኖበዲ ማለት ለሁሉም ሰው በቃ አሁን እኔ ለምሳሌ የኔ አሁን ያለው ምን ላይ ነው? ኖበዲ ላይ ነው ያለው ማለት ነው። እኔው ኢሞ ላይ ስገባ እኔው ፈልጌ ካልደወልኩላቸው ወይኔ ፈልጌ የሆነ ቴክስት ካላኩላቸው በስተቀር እነሱ እኔ ኦንላይን ላይ እንደሆንኩኝ አያሳያቸውም። ስንት ሰዓት ኦንላይን ገባው፣ ስንት ሰዓት ከኦንላይን ወጣው፣ አሁንስ ቁጭ ብዬ እየተጠቀምኩኝ ነው ወይ የሚለውን ነገር ለነሱ ምንም አያሳያቸውም ማለት ነው። እኔ በፈለግኩኝ ሰዓት ለዛ ሰው ቴክስትም ሆነ ሪከርድም ሆነ መደወልም ከፈለግኩኝ እደውላለሁ እንጂ ያ ሰው እኔ ልኑር አልኑር አያየኝም ማለት ነው። ኦንላይን ላይ አያየኝም። ስለዚህ ማንም ሰው ኦንላይን ስትገቡ እናንተ እንዳያችሁ ከፈለጋችሁ ኖበዲ ላይ ታደርጋላችሁ። አንዳንዶቹ ደግሞ ክሌ አሁን ለምሳሌ ቤተሰብ ከኦንላይን ድንገት አሁን ስትጠፉ እናንተ ቤተሰብ ያስባል። እኔ አሁን እንደዚህ ባደርግ ቤተሰቦቼ ከኦንላይን እኔን ሲያጡኝ ያስባሉ ብላችሁ ካሰባችሁ ደግሞ ማይ ኮንታክት ላይ ታደርጉና የቤተሰብን ብቻ አስቀርታችሁ ማለት ነው። እዚህ ላይ ታደርጉትና የቤተሰብን ብቻ አስቀርታችሁ ሌላውን እንዳለ እንዳያችሁ ማድረግ ትችላላችሁ ማለት ነው። እና እንደዚህ በቀላሉ መንገድ ሰው ኢሞ ላይ ተቀምጣችሁ እየተጠቀማችሁበት እንዳያችሁ ከፈለጋችሁ እንደዚህ በቀላሉ ኖበዲ ብላችሁ መገላገል ትችላላችሁ ማለት ነው። እኔ በጣም ነው እየጠቀመኝ። እኔ አሁን በጣም ነው የተጠቀምኩት ማለት ነው። በፊት ምን ላይ መሰለችሁ ኤቭሪዋን የሚለው ላይ ነው ያለው። እኔ ኢሞ ላይ እኔ እኮ ቤተሰብ ላወራ ነው ኢሞ ላይ የምገባ፣ ወይንም ደግሞ የሆነች ቅርብ ጓደኛዬ ደውላልኝ አታኝ እንዳታስብ ብዬ ለእሷን ላወራት ኢሞ ላይ ስገባ ለሁሉም ሰው ኦንላይን እንደሆንኩኝ ያሳያል። ከዛ ያም ይደውላል፣ ያም ሪከርድ ያደርጋል፣ ያም ምን ይላል። ከዚህ ሁሉ ምን ያጨቃጨቃችሁ? ኖበዲ ብላችሁ ቤተሰብን ለቤተሰብ ሪከርድ ታደርጋላችሁ፣ ትደውላላችሁ እናንተ ማለት ነው። ሌላም ሰው ጋር ከፈለጋችሁ እናንተ ትደውላላችሁ፣ ሪከርድም ሆነ ቴክስት ታደርጋላችሁ። ነገር ግን እናንተን ይል ሰው የእናንተ እግር ጠብቆ እናንተ ኢሞ ላይ ስትገቡ እግራችሁን ጠብቆ ወደ ኢሞአችሁ አይመጣም ማለት ነው። ስለዚህ እኔ በጣም ነው እየጠቀመኝ። እናንተን ተጠቀሙበት። ኖበዲ ብላችሁ መገላገል የምር እኔ ማለት ነው። እንዴት ጠቀመኝ ስላችሁ እኔ እኮ ያለሁት ወይን የገባሁት ቤተሰብ ላወራበት ነው፣ ወይንም ደግሞ ቤተሰብ ሪከርድ አድርጎልኝ ልመልስላቸው ነው። ግን ምን ይሉኛል? አንቺማ ኦንላይን 24 ሰዓት ኦንላይን ነሽ፣ ግን ሪከርድ አትመልሺም። 24 ሰዓት ኦንላይን ነሽ፣ ግን አትደውይም፣ ሪከርድ ተደርጎልሽ አትመልሺም። እኔ እኮ 24 ሰዓት ዋይፋይ ክፍት ነው እንጂ እኔ ስልኬ ጋር የለውም። እና በጣም በቃ እንደዚህ ሲያስቸግሩኝ ነው ይሄንን ነገር ያደረኩትና እየተገላገልኩኝ ማለት ነው። እና ቤተሰብ እናንተም ከጠቀማችሁ ይሄን ቪዲዮ ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ። አዲስ ጀማሪ ነኝ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ላይክ እያደረጋችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መልካም ቆይታ። ቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ እወዳችኋለሁ። ባይ